ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ ውድ ተከበራችሁ የዩቲዩብ ቻናል ቤተሰቦች ያላችሁ በሰላማችሁ ይብዛያልኩ። እንደተለመደው ዛሬ ምን ቪዲዮ የምናየው ማለት ነው። ዛሬ የማሳያችሁ የፌስቡክ አካውንታችሁን መጠለፍ አለመጠለፉን እንዴት ቼክ ማድረግ እንዳለባችሁ የማሳያችሁ ማለት ነው። ያው ያን አከል ከባድ ሆኖ ሳይሆን ግን የማያውቁ ልጆች ስላሉ ለነሱ ብዬ ነው ይሄን ቪዲዮ ይሰራሉት ማለት ነው። ፌስቡክ አካውንታችሁ መጠለፍ አለመጠለፉን አሁን በማሳያችሁ መንገድ በቀላሉ ቼክ ማድረግ ትችላላችሁ ማለት ነው። እና ደግሞ እንዳይጠለፍ ደግሞ በቀላሉ አካውንታችሁ እንዳይጠለፍ ብዙ የምታደርጓቸው ወይ ደግሞ የምትሞሏቸው ስክሪፕቶች አሉ። እነዛን ደግሞ ማምላት ከፈለጋችሁ ማምላት ትችላላችሁ ማለት ነው። እግረ መንገዴ በዛው ገረፍ አድርጌ ማሳያችሁናል ማለት ነው። ግን ያው አዲስ የገቡ አፕዴቶች ስለሆኑ ለነሱ ለየታለ ቪዲዮ ሰራላችኋለሁ። ከፈለጋችሁ ግን ኮሜንት ላይ አስፍሩልኝ እንዴት እነዛ ነገሮች ማምላት እንዳለብን ከከበዳችሁ ማለት ነው። ኮሜንት ላይ አስፍሩልኝ ቪዲዮ ሰራላችኋለሁ። ዛሬ ግን የማሳያችሁ አካውንታችሁ ላይ ሎጊን ያለን ሰው እንዴት ማስወገድ እንዳለባችሁ በቀላሉ ማሳያችሁናል ማለት ነው። እንዴት ማወቅ አለብን የሚለውን በዛው አብረን የምናየው ማለት ነው። በሁለቱም አፕሊኬሽን አሳያችኋለሁ። አንደኛው እዚህ ጋር ላይት ነው፣ ሁለተኛው ደግሞ ፌስቡክ ትክክለኛው አፕሊኬሽን ማለት ነው። እሺ ወደ ቪዲዮ ከመሄዴ በፊት ለዚህ ቻናል አዲስ ሆናችሁ ካላችሁ ወይ ደግሞ በአጋጣሚ ይሄን ቪዲዮ ያያችሁ ካላችሁ ቻናሉን ሰብስክራይብ በማድረግ እንዲሁም የደወል ምልክቱን በመጫን ቤተሰቡናችሁን አትርሱ። እንዲሁም ቪዲዮ ከተመቻችሁ ላይክ፣ ሼር፣ ኮሜንት ልታደርጉልኝ ይችላልላችሁ ማለት ማንኛውም ጥያቄ ካላችሁ ኮሜንት ላይ አስፍሩልኝ። ቀጥታ ወደ ቪዲዮአችን እንሂድ። የነዚህ ሁለቱም አፕሊኬሽኖች ከፈለጋችሁ እነዚህ ላይትን እንዲሁም ነው ፌስቡክ አፕሊኬሽን ትክክለኛው ማለት ነው። ሁለቱም አፕሊኬሽን ሊንክ ከፈለጋችሁ የመጀመሪያ ኮሜንት አስቀምጥላችኋለሁ። ሊንኩን በመንካት ቀጥታ አፕሊኬሽን ማውረድ ይችላልላችሁ ማለት ነው። እሺ ወደ ፌስቡክ አፕሊኬሽናችን እንግባ። ወደ ትክክለኛው ፌስቡክ አፕሊኬሽን እንገባለሁ። ቀጥታ ወደ ፌስቡክ አፕሊኬሽናችን ከገባን በኋላ እዚህ ጋር እቺኛዋን ቦታ እናካታለን። ያው ሶስት ዳሻው ማለት ነው ቱሎች የምናገኝበት ቦታ። እሺ ልክ እሱን ከነካነው በኋላ እዚህ ጋር የሴቲንግ ምልክት አለች። እሷን መንካት እንችላለን። ካልሆነ ደግሞ እዚህ ጋር ከታች በኩል ሲሞር ሚላል እሱን አንዴ ነካ አድርገን ወደ ላይ ሳብ በማድረግ ወደ ላይ አሁንም ሳብ በማድረግ ከዛ ሴቲንግ እና ፕራይቬሲ ሚላል እሱን አንዴ ነካ በማድረግ ከዛ ነካ ሰርጉት እነዚህ ይዘርጋሉ። ከዛ ሴቲንግ ሚላል እሱን አንዴ ነካ ማድረግ እንችላለን። ሁለት መግቢያ መንገድ ስላለው ነው። እሺ ከዛስ ወደዛ ከገባን በኋላ እዚህ ጋር ድጋሚ ሴቲንግ እና ፕራይቬሲ ላይ ከገባን በኋላ ፓስወርድ እና ሴኩሪቲ ሚለው ላይ እነካዋለን። እቺን ቦታ እናካታለን። ልክ እሱን ከነካነው በኋላ ስለ አካውንታችን ብዙ መረጃዎች እዚህ ጋር ያመጡልናል። ከዛ ውስጥ ምን መረጥ ፓስወርድ እና ሴኩሪቲ ሚለውን ድጋሚ እነካለን ማለት ነው። ልክ እሱን ከነካነው በኋላ እዚህ ጋር አካውንታችን እንዳይሰረቅ ማድረግ የምንችለው እዚህ ጋር ነው። የተሰረቀም ከሆነ ደግሞ አካውንታችን ላይ ሌላ ሰው የገባ ሰው ካለ ማስወገድ የምንችለው እዚህ ጋር ነው። ሰው በአካውንታችን ሲገባ የሆነ ማሳወቂያ እንዲመጣልን የምናስተካክለው እዚህ ጋር ነው። ሁሉንም ማድረግ የምንችለው በተለያዩ ከፓስወርድ እና ከሴኩሪቲ ጋር የተያያዙ ነገሮችን ማድረግ የምንችለው እዚህ ፓርት ነው ማለት ነው። ዋናው ጉዳያችን ምንድነው? አካውንታችን ላይ የገባን ሰው ማወቅ ወይ ደግሞ ማስወገድ ነው። ስለዚህ ዌር ዩር ሎጊን የሚላለ ይሄኛውን እነካዋለን። ልክ እሱን ከነጋነ በኋላ የአካውንታችን ስምና አካውንታችን ላይ ያሉትን ዲቫይሶች መጠናቸውን ምናምን እዚህ ጋር ይጠቅስልናል። ከዛ ራሱን እነካዋለን። ልክ እሱን ራሱን እንደነካ ነው አካውንታችን ላይ የገቡ ስልኮች ኮምፒውተርም ይሁን በዌብሳይትም ይሁን አይፎንም አንድሮይድም ይሁን እዚህ ጋር ይጠቅስልናል ማለት ነው። አሁን ለምሳሌ እዚህ ጋር የምትመለከቱት ዚስ ዲቫይስ የሚለው አሁን እያሳያችሁ ያለበት ስልክ ነው። ስለዚህ እሱን አላስወግደውም። ስለዚህ ከታች በኩል ያሉት ሌሎች ስልኮች ናቸው ማለት ነው። ለምሳሌ J8 የሚለውን እዚህ ጋር ይሄን ያስወገድኩት ወይ ደግሞ ይሄ ስልክ ከዚህ አካውንት ላይ ያወጣሁት አሳያችኋለሁ። ከዛ እዚህ ጋር ቀስት ምልክቱን ወር ደግሞ እዚህ ጋር ራሱን ስሙን ነካ እናደርገዋለን ስልኩን። ከዛ የስልኩ ስም ሳምሰንግ ጋላክሲ J8 ይባላል። እዚህ ጋር ስምንት ማለት ነው። ከዛ እሱን እዚህ ጋር ተመለከታላችሁ። ሎጋውት የሚለውን እዚህ ጋር ነካና ከአካውንታችን ላይ ሎጋውት እንዲል እናደርገዋለን። ከዛ እሱ ሎጊን ሲል የተለያዩ ጥያቄዎችን ይጠይቀዋል እዛ ማለት ነው። ለምሳሌ ፓስወርድ ሊሆን ይችላል። ፓስወርድ የሚያቅሰው ከሆነ ደግሞ የዚህን ስልክ እናንተ ያላችሁበትን ስልክ ፍቃድ ይጠይቃል ማለት ነው ግዴታ። ስለዚህ ብዙ ፕሮሰሶች መሄድ አለበት አሳያችኋለሁ። ግን አካውንት እንደ ድሮ አይደለም በቀላሉ ሎጊን ማለት አይችልም። ብዙ ፕሮሰሶች አሉት። ወደዚህ ቦታ ከመጣን በኋላ ሎጋውት የሚለውን ነካ እናደርገዋለን። ከዛ ድጋሚ ሆኖ ሎጋውት የሚለውን ነካለን። ያንን ከማረጋጋችን በፊት እዚህ ጋር መቼ እንደገባ እዚህ ጋር የስተርዴይ ያለ ሰዓቱን ያሳያችኋል። ሐዋሳ ኢትዮጵያ እዚህ ጋር ሀገሩን ያሳያችኋል። ቼክ ማድረግ ከፈለጋችሁ ብዬ ነው። እሺ ሎጋውት ድጋሚ አሁንም ሎጋውት የምንነካለን። ከዛ ከኛ አካውንት ከፌስቡክ አካውንታችን ሎጋውት ይላል ማለት ነው። ግን ያንን ከማድረጋችን በፊት በኢሜይላችን የሚገባ ኮድ አለ። እዚህ ኢሜይል ላይ መነሻውና መጨረሻው ኢሜይል እዚህ ጋር ቁጥሩና ኢንፈለል ያሳያችኋል። እሱ ኢሜይል ላይ ነው የሚገባው ኮዱ። ስለዚህ ወደ ኢሜይል እንሄዳለን። እሺ ወደ ጂሜይል አካውንት እንገባለን። ከዛ ጂሜይል አካውንት ላይ ከገባን በኋላ ወደታች ሳብ አድርገን እንለቀዋለን። ይሄ ደግሞ የተላከው ቅድም ስለሆነ አሁን አይደለም። ስለዚህ አሁን ድጋሚ ሳብ አድርገን እንለቀዋለን። ይሄው ገባ ማለት ነው ከ50 ስለዚህ ይሄኛውን ነካ እናደርጋለን። እቺን ኮድ ጫን ብለን ይዛለን። ከዛ ኮፒ እናደርጋለን። ከዛ ወደ ነበርንበት እንመለሳለን ወደዚህ ቦታ። ከዛ እዚህ ቦታ እናካለን። ከዛ ጫን ብለን እንይዛለን። ከዛ ፔስት እንላለን። ከዛ እዚህ ጋር ኮንቲኒው እንላለን ማለት ነው። በኢሜይላችሁ ኮድ ማግኘት ማችሉ ሰዎች ደግሞ ካላችሁ ትሬ አናዘሩ የሚለውን ነክተን በዋትስአፕ ሊላክልን ይችላል ወይ ሌላ ስልክ ላይ ካላችሁ ሌላ ስልክ ኮድ ሊላክልን ይችላል። ይሄን በሌላ ጊዜ አብራራላችኋለሁ። ግን በሌላ መንገድ ማግኘት ይችላልላችሁ ማለት ነው። ስለዚህ አሁን ኮዱን አስገብቻለሁ። ኮንቲኒው እላለሁ። ከዛ ይሄ አሁን ሎጋውት ይላል። ትንሽ እንጠብቀዋለን። ይሄው ሎጋውት ሰክሰስፉል ብሏል። ስለዚህ አሁን ፓስወርድ እንደ ሴኩሪቲ የሚለው ላይ እንገባለን። ድጋሚ ፓስወርድ እንደ ሴኩሪቲ የሚለው ላይ እንገባለን። ከዛ ዌር ዩር ሎጊን የሚለው ላይ እንገባለን። አሁን ድጋሚ እዚህ ጋር እናከዋለን። አያችኋ J8 የሚለው ወጣ ማለት ነው። ሎጋውት ብሏል ማለት ነው። ስለዚህ እነዚህ አካውንቶች ደግሞ ፈልጋቸዋለሁ። ስለዚህ አሁን ባሳያችሁ መንገድ ማስወገድ ስላላችሁ ካልሆነ ደግሞ እዚህ ጋር ሰሌክት ዲቫይስ ቱ ሎጋውት የሚለውን ነካ በማድረግ እንደዚህ ሁሉንም ሰሌክት ኦል የሚለውን ነክተን አብርተን ከዛ ሎጋውት ማድረግ እንችላለን ሁሉንም ዲቫይስ ማለት ነው። አንድ ደግሞ በተናጠል ከፈለግን ደግሞ ይሄን ነካና በተናጠል ራይት ያደረገን ሎጋውት ማድረግም እንችላለን ማለት ነው። እሺ
እኔ አልፈልግም ይሄን ማስወጣት ባክ እንላለን። አሁን ለምሳሌ ስልካችሁ ላይ በቀላሉ ሰው ሎጊን ብሎ እንዳይገባ ማድረግ ከፈለገን ምን ማድረግ እንችላለን? የመጀመሪያው እዚህ ጋር ቼንጅ ፓስወርድ ነው። ፓስወርዱን መቀየር ይኖርባችኋል። የእናንተን ፓስወርድ መቀየር ይኖርባችኋል ማለት ነው። አያችኋ እዚህ ጋር ፓስወርዳችሁን ታስገባላችሁ። ፓስወርዱ መቼ አፕዴት እንደሆነ እዚህ ጋር ይጠቅስልናል። ፓስወርዳችሁን ነባሩን ፓስወርድ እዚህ ጋር ታስገቡና አዲሱን ፓስወርድ እዚህ ጋር ታስገባላችሁ። ከዛ እዚህ ጋር ተደግማላችሁ። እዚህ ጋር ያስገባነውን ፓስወርድ እዚህ ጋር እንደግምና እቺን አብርተን ከዛ ቼንጅ ፓስወርድ የሚለውን ነክተን ስቴፑን ተከትለን እንቀይራለን ፓስወርዳችንን ማለት ነው። እሺ አንደኛ ነው። ሁለተኛ ደግሞ እዚህ ጋር ቱ ፋክተር አውዘንቲኬተር ደግሞ እዚህ ጋር ማብራት እንችላለን። ቱ ፋክተር አውዘንቲኬሽን ማብራት ከፈለግን ያው ይሄን ስቴፕ እንከተላለን። ከዛ እዚህ ጋር ፓስወርዳችንን እናስገባለን። ከዛ ኮንቲኒው ብለን ማገናኘት ይኖርብናል ማለት ነው። ፓስወርድ ስለማላውቅ ያው ባክለዋለሁኝ ያው በኢሜል ስለምገባ ማለት ብቻ እነዚህ ስቴፖች በመከተል አካውንታችሁን በጣም እንትን ማድረግ ትችላላችሁ ማለት ነው። እዚህ ጋር ደግሞ ታች በኩል ሄድና ሎጊን አላርት ይላል። ከዛ እዚህ ጋር እናንተ አካውንት ይመጣል። እሱና እንዴት ተነኩታላችሁ። ብዙ አካውንት ካለ ያስመርጣችኋል። አሁን ለምሳሌ ሰው ሎጊን ሲል በእናንተ አካውንት ሎጊን ሲል እንዲሁም ሎጊን ሲሞክር ማሳወቂያ ይመጣላችኋል። ስለዚህ ያ ማሳወቂያ በምን ይምጣ ነው እዚህ ጋር ጥያቄ። ስለዚህ በአፕሊኬሽን ወይ ደግሞ በአሁን በገባችሁበት በስልካችሁ እንዲመጣ ከፈለግን ወይ ደግሞ በፌስቡክ አካውንታችሁ ወይ ደግሞ በፌስቡክ አካውንታችሁ አፕሊኬሽን ላይ ኖቲፊኬሽን እንዲመጣ ከፈለግን እቺ እናበራለን። ካልሆነ በኢሜል ደግሞ ከሆነ ይሄን እናበራለን። እኔ ኢሜል ስላበራው ነው እዚህ ጋር ማለት ነው። ስለዚህ ታበሩና ስቴፑን ተከትላችሁ ከሁለት አንዱ ትመርጣላችሁ ማለት ነው። ግን ኢሜል ቢሆን የተሻለ ነው፣ ምክንያቱም ሁሌም ኢሜላችሁን ስለምታገኙ በኢሜል ማሳወቂያ ይመጣላችኋል ማለት ነው። ይሄን ባታበሩትም ግን ማሳወቂያ መምጣቱ አይቀርም በራሱ በፌስቡክ አፕሊኬሽን። እነዚህ ነገሮች አስተካክሉ። ከዛ እነዚህ ነገሮች ካስተካከላችሁ በኋላ ደግሞ ሰው በቀላሉ መግባት አይችልም። ከገባም ደግሞ ማሳወቂያ አለ። ጥርጣሬ ደግሞ ካያችሁ ደግሞ ፓስወርድ ድጋሚ መቀየር ይችላልላችሁ። ብዙ ነገሮች አካውንታችሁን ሲክር የምታደርጉባቸው ብዙ መንገዶች አሉ ማለት ነው። እነዚህ ነገሮች በሌላ ጊዜ በሰፊው ያሳያችኋለሁ። አሁን ግን አካውንታችሁ ላይ የገባ ሰው ካለ እንዴት ማወቅ አለባችሁ፣ ካወቃችሁ እንዴት ማስወገድ እንዴት እንዳለባችሁ አሳየዋችሁ። በላይት ወይ ደግሞ በፌስቡክ ላይት ላሳያችሁ። ፌስቡክ ላይት ላይ እንገባለን። ተመሳሳይ ነው፣ ያናክል ብዙ ልዩነት የላቸውም። እዚህ ጋር 3 ዳሽ ምልክቶችን እንነካቸዋለን። ቱሎቹን የምታገኙበት ፓርት ነው። እሱን ከነካችሁ በኋላ ወደ ላይ ሳብ እናደርገዋለን። ወደ ላይ ሳብ ካደረግነው በኋላ እዚህ ጋር ሴቲንግ የሚላለ ሴቲንግ የሚለው ላይ እንገባለን። ከዛ በተመሳሳይ ፓስወርድ እንደ ሲኩሪቲ የሚለው ላይ እንገባለን። ፓስወርድ እንደ ሲኩሪቲ የሚለውን አንድ ድጋሚ እነካለን። ከዛ ይሄው ተመሳሳይ ነው። እዚህ ጋር ከመጣችሁ በኋላ አፕዴት ሊኖር ይችላል። በእርግጥ ለወደፊቱ አላውቅም፣ ግን አሁን ያለው ይሄ ነው ማለት ነው። ስለዚህ እዚህ ጋር ፓስወርድ ለመቀየር ነው። እዚህ ጋር ቱ ፋክተር አውዘንቲኬተር ነው። እዚህ ጋር ደግሞ ሴቭ ሎጊን ነው። እዚህ ጋር ፓስካይ ነው። እዚህ ጋር ደግሞ ዌር ዩር ሎጊን ኢን የሚለው። ስለዚህ ይሄን በመንካት ነው የምታገኙት ማለት ነው። ከዛ ይነካልን። ከዛ በተመሳሳይ ይነካልን ማስወገድ ስንፈልግ። ከዛ ሎጋውት ሚሊዮን እነካለን። ከዛ ይንከነካም በኋላ ኢሜል ላይ ኮድ ይመጣል። ያንን ኮድ በማስገባት ሎጋውት ማድረግ እንችላለን። ያው እንዳሳየዋቸው ነው ቅድም ማለት ነው። ምንም ልዩነት የላቸውም። ስለዚህ እዚህ ጋር ደግሞ አላርት ነው። ስለዚህ እነዚህ ነገሮች ተመሳሳይ ናቸው። ያን ያክል እንትን የሚላቸው ልዩነት የላቸውም። ስለዚህ ማስተካከል ትችላላችሁ። በመግቢያው ብቻ ነው ልዩነት አለው ማለት ነው። ስለዚህ አሁን ባሳያችሁ መንገድ የፌስቡክ አካውንታችሁን ሀክ ተደርጎ ከሆነ እንዴት ማወቅ አለባችሁ፣ ካወቃችሁ ካለስ ደግሞ እንዴት ማስወገድ እንዳለባችሁ አሳያችሁ ማለት ነው። እና ማንኛውም ጥያቄ ካላችሁ ኮሜንት ላይ አስፍሩልኝ። ይሄ ቪዲዮ ለሌሎች ይጠቅማል ያስተምራል ብላችሁ ካሰባችሁ ሼር ልታደርጉልኝ ትችላላችሁ ማለት ነው። እና ከቪዲዮን ከማጠናቀቂያው ለዚህ ቻናል አዲስ ሆናችሁ ካላችሁ ደግሞ ይሄን ቪዲዮ በአጋጣሚ ያያችሁ ካላችሁ ቻናሉን ሰብስክራይብ በማድረግ እንዲሁም የደወል ምልክቱን በመጫን ቤተሰብ መሆናችሁን አትርሱ ማለት ነው። በቀጣይ ቪዲዮዎች ከመገናኘት ሰላማችሁ ይብዛ። ፒስ